ይኸውልሽ ይሄንን ነገር እኔ ለማንም አልተናገርኩም። ያኔ ትዝ ይልሻል ለባብሰሽ ስትወጪ እኔም ልክ ከላይኩን እኩል ነበር የደነገጥኩት። ለምንድን ነው ያስደነገጠሽ? ከ30 ዓመት በፊት እኔ ቤት የምትሰራ ሰራተኛ ነበር። ምን ነው ፋንቱ? ስለ ድሮ ሰራተኛ ሳውራሽ በጣም የደነቀሽ ትመስያለሽ። አስፈላጊውን ሁሉ ምርመራ አድርገንላታል። ያው መጀመሪያም እንደገመትነው ችግሩ ጭንቅላቷ ላይ እንደሆነ ደርሰንበታል። ዶክተር ብዙ ጊዜ ባሏ ጭንቅላቷን ነበር የሚመታት። ቆይ ግን እንዴት ነው ሰው የወንድሙን ሊመኝ የሚችለው? ዳጊ ፕሊስ በቃ ኢንድረስ እዚህ ጋር እንዝጋው። እንዲያውም ድጋሚ እንዳይከፈት አድርገን መከርቸም ያለብን። ይልቅ ወሬ ማስቀየሱን ተውና እስኪ አይን ውስጥ የገባሽ ሴት ካለች እውነቱን ተናገር። አንተ ሰው እያመረርክ እንዴ? እንዴት ነው በሷ ቦታ ምትተካ ቆንጆ ርስት የለችም? ሚዜ መሆን ከፈለክ እኮ የእድሜን መሆን ትችላለህ እንዴ? እኔ ወንድሜ መሆን ከፈለኩስ? እንደዛ ካልክ ደግሞ ፈላልጋ አምጣል። ምን አይገርምም? በጉትጎታ እምቢ ካልክ በጉትታም ቢሆን እድርሃለሁ። አምራን ደወለች። ኧረ አልገባኝም። ታሪክን ወዴት እየሄደ ነው? ወዴት ያመራል? ነግሬ የለ እንዴ? ታሪኳ ብቻ ስላሳዘነኝ እኮ። ታሪኩ ነው ወይስ እሷ ነች ያሳዘነች? ነው በልሽ ያው ስልኳን አንሳላት። እሷ ሲያስጠብቋት አትወድም። እባክሽ ወይዘሮ ዝናሽ እኔ አንቺን ታሪክ መስማት አልፈልግም። እኔም ደግሞ ለምን መስማት እንዳልፈለግሽ ምክንያትሽ ነው ማወቅ የምፈልገው። ካልፈለኩስ እንዴ ልታስገድጂኝ ነው እንዴ? ይኸውልሽ ፋንቱ ትርንጎ ከዚህ ቤት ስትወጣ አርግዛ ነበር፣ ለዛውም ወንድ ልጅ። ለምንድን ነው ታዲያ እንደዚህ የምታይኝ? ተይ እንጂ ፋንቱ፣ እኔ እንኳን ልጄን አሁን እንደዛ በስስት ስታየው እኔ እንደዚህ አላልኩሽ። ሲምባ ኤርሚን አሳግቶ ብር ይቀበላል። ፋንቱ ለአቶ ላይኩን ቀድማ ትነግረዋለች። በዛሬው ክፍል ፋንቱ ናሆም ልጇ ስለመሆኑ ባለመናገሯ ጭንቀት ውስጥ ነበረች። በዚህም ሀሳብ መደራረብ በቅጽበት አቶ ላይኩን ክፍሏ መጥቶ ሲያወራት እያየች ስማቸውን ስትጠራ ኤሚ ልጠራት መታ ትሰማታለች። ኤሚ በሰማችው ነገር ሀሳብም ብስጭትም ገብቷታል። ፋንቱ በቅጽበት የእናትና የአባቷን ስም ስትጠራ ትዳራቸውን ላለመበጥበጥ ብዬ ነው ስትል እንደሰማቻት በቁጣ ትናገራለች። ኤሚ ፋንቱ ከወላጆቿ ጋር የቀድሞ ትውውቅ እንደነበራት መጠርጠር ከጀመረች ቆይታለች። አሁን ደግሞ ጥርጣሬዋን የሚያጠነክር ነገር ከራሷ ከፋንቱ ቅጀትም ቢሆን ሰምታለች። ፋንቱ ግን ከአቶ ላይኩን ጋር እስከ መሳሳም የሚያደርስ ህልም እንዴት አየች? አሁንም ትወደዋለች እንዴ? ምን ታስባላችሁ? ኤሚ በሰማችው ነገር ተረብሻ ከምግብ ጠረጴዛው ተነስታ ወደ ክፍሏ ስገባ እናቷ ተከትላት ትሄዳለች። ለእናትሽ ንገሪኝ ብላ ስታስጨንቃት ኤሚ በፋንቱ ላይ ያላትን ጥርጣሬ ትነግራታለች። የሆነ የደበቃችሁ ትልቅ ሚስጥር አለ፣ ምን እንደሆነ ነው ማወቅ ያቃተኝ ትላለች። አምራን ለዶክተሩ ብስራት የሆነ ዜና ይዛለት መጣች። ዶክተሩ እንዲህ በቀላሉ ቪዲዮውን ማግኘቱ ማመን ከበደው። እናም እንዴት ሲል ጠየቃት በመገረም። አምራንም ጩና ለክፋት አስባ ወይም የብር ጥማት ይዟት ሳይሆን እህቷን ለማሳከም ብላ ገንዘቡ እንደፈለገችው ነገረችው። ዶክተሩም አላሳፈራትም። የጩናን እህት እንደሚያያት በነፃም ለሕክምና እንደሚያግዛት ሲነግራት አምራን በደስታ ማመን አቃታት። ቤተሰቡ በአዲስ ቤት ምግብ ቀርቦ እየበሉ ነው። አቶ ላይኩን ሁሉንም እያጎረሰ ነበር እና ኤሚ ፋንቱን አጉርሳት እንጂ አባዬ ስትል ጠየቀችው። በእውነት ኤሚ ለፈተና ብላ እንጂ አባቷ ፋንቱ እንዲያጎርሳ ፈልግ አልነበረም። ኤሚ እንዳሰበችውን ፋንቱ ተደናብራ ጉርሻ እንደማይወዱ እንኳን አውቃለሁ ስትል ተሳሳተች። ወይዘሮ ዝናሽም እየገላመጠቻት ባሌ ጉርሻ እንደማይወድ እንዴት አወቅሽ ስትል ፋንቱ መልስ አጣች፣ ተደረባበረች። አይ ወደ ክፍሌ ብሄድ ይሻላል ብላ ተነሳች። አቶ ላይኩንም ተቆጣሻ ብሎ ሚስቱን ሲገስጻት ዝናሽም ተቆጥታ መለሰችለት። አምራን ጩናን ከዶክተሩ ጋር በስልክ ታገናኛታለች። ጩና ዶክተሩ የሚላትን ማመን አልቻለችም። ቀድሞውንም ስለ እህቷ ብትነግረው ሊያሳክምላት እንደሚችል ነግሯት አሁንም እህትሽን እኔ ያሳክማታለሁ ሲላት ማመን ከበዳት። በህልምሽ ነው በለኝ አለችው። እህቷን ባሏ ባደረሰባት ድብደባ ምክንያት በዊልቸር ላይ ነው ያለችው። ጩናም እህቷን ማሳከሚያ ገንዘብ አታ እንደነበረ ተስፋ እንደቆረጠች በዚህ ሰዓት ነበር ዶክተሩ ይህንን ብስራት ያበሰራል። አምራንና ዶክተሩ የሚጣበሱ ይመስላችኋል ወይስ አምራን ቤት ከተከራየላት ዳግም ጋር የምትጣበስ ይመስላችኋል? ግምታችሁን ወዴት ያመዝናል? ለእኔ ከዶክተር ጋር ቢሆን ደስ ይለኛል። ምክንያቱም አምራን ከዚህ በፊት ከናሆም ጋራ ፍቅር ውስጥ እንደነበረች
እንዳረገዘችለትም ስለምናውቅ ቤተሰብ ከቤተሰብ ጋር ከሚጋቡ ከዶክተሩ ጋር ቢሆን ይሻላል። አቶ ላይኩንና ወይዘሮ ዝናሽ በፋንቱ ዙሪያ ጭቅጭቅ ላይ ናቸው። ዝናሽ ለምንድን ነው በትክክል አስቀምጠን የማንጠይቃት ትለዋለች። አቶ ላይኩን ግን ምንም አልተዋጠለትም። ፋንቱን በጥያቄ የሚያፋጠጥበት በቂ ምክንያት አላገኘም። በዚህ አቋሙ ዝኑ ደስተኛ አትመስልም። እንደውም አንተ ለሷ ጥብቅና ሁሌ ትቆማለህ አለችው። እሱም ስለ ጥብቅና ሳይሆን ስለ እውነት መቆሙን ይነግራታል። በምንም መልኩ ከሚስቴ ውጪ ጥብቅና የሚቆምለት እንደሌለ ይነግራታል። ዝናሽም ዝም ብላ እንደማትቀመጥ ትዝታለች። ምን ልታደርግ አስባ ይሆን? የፋንቱ ሚስጥር መችና በማን የሚጋለጥ ይመስላችኋል? ኤሚ ኑሐሚንን ፋንቱ ላይ ያላትን ጥርጣሬ ትነግራታለች። ኑሐሚንም ምንም እንደማታውቅ በማስመሰል ሀሳቧ የተሳሳተ እንደሆነ ለማሳመን ትሞክራለች። ኤሚ ስለ ጉዳዩ በምታደርገው ማጣራት መረጃ ለማሰባሰብ እንዲሆናት ፋንቱን ግን እርግጠኛ ነሽ ጎዳና ላይ ነው ያገኘሻት ስትል ትጠይቃታለች። ኑሐሚንም ከትንሿ ቅመም ጋር እንዳገኘቻት ጎዳና ላይ ትነግራታለች። የኤሚ ጥያቄ ምናልባት የፋንቱ መገኛ ጎዳና አይደለም የሚል ጥርጣሬ ስላሳደረባት ነበረ። ኤሚ በሰማችው ቅዠት ከሞት ያዳነቻትን ፋንቱ ላይ በጭካኔ ቆርጣ ተነስታለች። ይህ ጥርጣሬ መጨረሻው ምን ይሆን? ኑሐሚን ለፋንቱ ሚስጥር ተባባሪ ነች። አሁን ያሉበት ሁኔታ ከባድ እንደሆነና ሚስጥሩ የመውጫው ጊዜ እንደደረሰ እያወሩ ነው። ኑሐሚን አንቺ ላይ ያላቸው ጥርጣሬ እየጨመረ ነው ስትል ስጋቷን ትገልጽላታለች። ፋንቱ ደግሞ ለመናገር ሁለት ነገር ያስፈራታል። የቤተሰቡ ህልውናና የልጇ ናኦም ለእናቱ ያለውን የተሳሳተ ስሜት ይቅርታሽን አልቀበልም እንዳይል አስግቷታል። ብን ብዬ እንዳልጠፋ ዳግመኛ ስህተት መስራት ሆነብኝ ስትል ኑሐሚን እሱን እንኳን ደግመሽ ባታስቢ ጥሩ ነው ስትል ናኦም ጊዜው ሲደርስ ወላጅ እናቱ ማወቅ እንዳለበት ያላትን አቋም የሚያንጸባርቅ ንግግር ተናገረች። ወንድማማቾቹ ከዛ ሁሉ ጠብ በኋላ ፍቅር በፍቅር ሆነዋል። ስለ አምራን እያወሩ ነው። ቤት እንደተከራየላት ሲነግረው ናኦም ሲፎግረው ነበረ። አምራን አሁን የሁለት ወንዶች የፍቅር ጥያቄ እጅ ላይ ያለ ይመስላል። ማንን ትመርጣለች የሚለው ግን ጊዜ ይፈታዋል። ዋና ጸባቸው የነበረችው የኑሐሚን ፍቅር ነበረ። ስለወጣለት የናሆምን ሚስት መመኘት እንዳልነበረበት ለወንድሙ በቁጭት ይነግረዋል። ናሆምም ጉዳዩን ለማረሳሳት ስለ አምራን ማውራት ቀጠለ። ይህ ነገር ወዴት እያመራ ነው ሲል ዳግም ስላሳዘነች ብቻ ነው አለ። ግን ናሆም አልተዋጠለት። ዶክተር አምቡላንስ አስመጥቶ የጩናን እህት ለሕክምና ይወስዳታል። የጩና እህት ጭንቅላቷ ውስጥ የደም መርጋት እንዳለና ኦፕራሲዮን እንደሚደረግላት ይነግራታል። ጩና ደስታዋን በእንባና በምስጋና ትገልጻለች። ወይዘሮ ዝናሽ ኪችን ፋንቱ ጋር ትመጣለች። እኛ የቤተሰብ አባል ሆኜ ስንል አንቺ የቤት ሰራተኛ መሆን የመረጥሽበት ምክንያት ግን ምንም ሊገባኝ አልቻለም ትላለች ወይዘሮ ዝናሽ። በዚህ ብቻ አላበቃችም። በተለያዩ ጥያቄዎች ፋንቱን ማጣደፍ ተያይዘዋለች። ባሏን የምታይበት አስተያየት የተለየ እንደሆነ ስትነግራት ፋንቱ ይህ ደግሞ ምን ማለት ነው ትላለች በመደናገጥ። አሁንም ላይኩንን አላውቀውም በሚለው አቋምሽ እንደጸናሽ ነው ትላለች። ከዚህ በፊት ፋንቱ ለባብሳ ስትወጣ ስታያት ከባሏ እኩል መደንገጧን እንዲሁም ከ30 ዓመት በፊት ስለነበራት ትርንጎ የምትባል የቤት ሰራተኛ ታሪክ ታጫውታታለች። ለምንድን ነው ዝናሽ ስለ ድሮ ሰራተኛዋ ማውራት የፈለገች? መቼም የጠረጠረችው ነገር ለማጠናከር እንጂ የቤቷን ገመና ማውጣት ፈልጋ አይመስለኝም። ትርንጎ ከዚህ ቤት ስትወጣ ናሆምን አርግዛ ነበር የወጣችው ብላ በጥርጣሬ ስታያት ፋንቱ ግራ በመጋባት ታዲያ ለምንድን ነው እኔ እንደዚህ የምታየኝ ብላ ጠየቀቻት። ዝናሽም እኔ እንኳን ልጄ ናሆምን በስስት ስታየው ለምን አየሹ ብዬ አልጠየቅኩም ስትል አቶ ላይኩን ይመጣል። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሀሳብና አስተያየታችሁን ኮሜንት ላይ ያሳውቁኝ። ሰብስክራይብ በማድረግ ቤተሰብ ይሁኑ።